ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? አዳዲስ መረጃዎችን ይዘን መጣናል። እንከታተል። በመጀመሪያም የአረንዛው ጎንቻ ብርጌድ በማለት የሚጠራው ቡድን ከነሙሉ ትጥቁ ገብቷል። በምስራቅ ጎጃም ዞን ጎንቻ ሲሶ እነሴ ወረዳ እና አውሳኝ አካባቢዎች ሲንቀሳቀስ የነበረ ራሱን የአረንዛው ግንቻ ብርጌድ በማለት የሚጠራው ቡድን ከነሙሉ ትጥቁ ለጀግናው መከላከያ ሰራዊት እጅ መስጠቱ ታውቋል። ከዚህም ቀንደኛ የቡድኑ አመራር የሆነ ይንገስ ሞላ፣ ካሴ ሞኜ፣ አባተ አፈላ፣ አዱኛ መለስ እና ሻምበል ጌትነት ከሚመሩት ቡድን ጋር አብረው እንደገቡ መረጃዎች ደርሰውናል። በአካባቢው እጅ የሚሰጡ ታጣቂዎች እየተበራከቱ ሲሆን አሁንም ድረስ እጅ የሰጡ ታጣቂዎች ቁጥርም ተበራክቷል። እንዲሁም እጅ ለመስጠት የተዘጋጁ ታጣቂዎች ቁጥር ቀላል እንዳልሆነም እየተነገረ ይገኛል። የነዘመነ ካሴ የህወሓታዊ ሴራ ታጣቂውም ተረድቷል። ለህወሓት ከማሸርገድ እጅ መስጠትን የመሰለ ነገርም የለም። ወንድሞቻችን በርቱ እያሉም ይገኛሉ። ወደ ሌላኛው መረጃችን ስናልፍ የአበራ አጉማስን ጉዳይ እንመለከታለን። አበራ አጉማስ ከእስር ያመለጠበት ከነዘመነ መንጋጋ ወጦ የሄደበትን ዋናና ቁልፍ ነገሮችን ዛሬ መረጃዎች ወጣዋል፣ እንመለከታለን። አበራ አጉማስ ከነዘመነ እስር ቤት የወጣበትን ዋና ቁልፍ ነገሮች የራሱ ወዳጆች ስለነበሩትና ከነዘመነ ጎን ሆነው አበራን የሚደግፉ ወታደሮችም እንደነበር ተገልጿል። አበራ እንጀራ በመርዝ ሳይበላ የሱ ታማኝ ታጣቂዎች ከእስር ስላስወጡት ሳይሞትም ቀርቷል። ታዲያ አሁን ላይ ከጎንደር ወጥቶ በጎጃም ፋኖዎች በመወደዱ ምክንያት እንጀራ በመርዝ አብልተው ሊገሉት አስበው የነበሩት የጎጃም ፋኖዎችን በተለይ መንግስቱ አማረን ማንችሎት እሱ ባለው እና ዝናቡ ልንገረውን በመሸሽ አበራ ወደ ትውልድ አካባቢ ጎንደር እንደተሻገረ ምክንያታቸውም ደግሞ አበራን የሚደግፉ የፋኖ መሪዎች እንደነበሩ ተገልጿል። ዛሬ ላይ የወጡ መረጃዎች እንደሚያሳዩት ከሆነ እሱን መረጃ አጥፍተው በምግብ መርዘው ለመግደል ታስቦ እንደነበረ የፋኖ አመራሮች እየተናገሩ ይገኛሉ። ይህም የጎጃም ፋኖ አለመግባባት ውስጥ መግባቱንና በዘመነ ስር ሆነው ለአበራ አጉማስ የሚደግፉ እንደነበሩትም ግልጽ ሆኖ ተነግሯል። ከዚህ ጋር በተያያዘ የመከላከያ ሰራዊቱ የሰላም ማስከበሩን አጠናክሮ ቀጥሏል። እንደሚከተለው እናቀርባለን። እንደሚታወቀው ሰሞኑን የጸረ ሰላም ኃይሎች ከየአካባቢው ሰላምን በመሬት ለመንግስት እጅ እየሰጡም ይገኛሉ። ይህ ወደ ሰላም መንገድ የመምጣት ውሳኔ ለፍሬ የሚያበቃው የክልሉ መንግስት ከአፋሕድ ጋር ያደረገውን የሰላም ስምምነት ተከትሎ ነው። በዚህም የሰላም ስምምነት መሰረት በአማራ ክልል በተለያዩ አካባቢዎች ነፍጥ በማንገብ ሲንቀሳቀሱ የነበሩ ኃይሎች ይህንኑ የሰላም ስምምነት በመቀበል ለጉድ ከነሙሉ ትጥቃቸው እየገቡም ይገኛሉ። ይሁን እንጂ የሰላም አንፈልግም በማለት እና እንደ ወንድሞቻቸው ወደ ሰላም መንገድ አንመለስም ያሉት ደግሞ በመከላከያ ሰራዊቱ ካሉበት ጉድጓድ እየታደኑ ይገኛሉ። በዚህም መከላከያ ሰራዊቱ ሰላምን ማስከበር ዘመቻ ፍልፍሉ እና ተሻለ የሚባሉ የጃውሰው ቁልፍ አመራሮችን እስከ ወዲያኛውም ሸኝቷል። ከዚህ ጋር በተያያዘ የሀብቴ ወልዴ የቁልፍ ሰው ወይም ታማኝ ሰው የሆነው ቀኝ እጁ የሆነ ታጣቂ መሀል አንዱ የሆነው ብርሃኑ ሙላው የተባለ ታጣቂ በምዕራብ ጎንደር ከተማው ልዩ ስሙ መሻባ በተባለ ቦታ ላይ እንደተለመደው ለመስረቅ ሲንቀሳቀስ ጀግናው የሀገር መከላከያ ሰራዊት እርምጃ ወስዶበታል። ጀግናው የሀገር መከላከያ ሰራዊት በወሰደው እርምጃም የሀብቴ ወልዴ ቀኝ እጅ የሆነውን ብርሃኑ ሙላውን ጨምሮ በርካታ የጸረ ሰላም ታጣቂዎችን ሙሉ እና ምርኮኛው እንዲሆኑ የደረሰው መረጃዎችም ያሳያሉ። አሁን ላይ ቢሆንም መንግስት የሰጠውን የሰላም አማራጭ ክፍት ስለሆነ ይህን የሰላም መንገድ መከተል አማራጭ የሌለውም ነገር ነው ብሏል የመከላከያ ሰራዊቱ። ምክንያቱም ከዛ ውጭ መንገድ መከተል መጨረሻው እንደ ብርሃኑ ሙላው መሆን ስለሚያስከትል ነው ብሏል የመከላከያ ሰራዊቱ። ከዚህ ጋር በተያያዘ የሰላም አማራጩን የተቀበሉ የፋኖ አባላቶች ቁጥርም በርከት ብሏል። በደቡብ ጎንደር ዞን ሊቦ ከምከም ወረዳ ሲንቀሳቀሱ የቆዩ ታጣቂዎች ከነሙሉ ትጥቃቸውም ገብተዋል። በአዲሱ ዓመት በተለይም ጸዳሉ ደሴ እጅ ከሰጠ በኋላ ታጣቂው በገፍ እየገባ ይገኛል። በመንግስት በኩልም ደማቅ አቀባበል እየተደረገላቸው ይገኛል። በዛሬው ዕለት ደግሞ በደቡብ ጎንደር ዞን ሊቦ ከምከም ወረዳ ሲንቀሳቀሱ የነበሩ ታጣቂዎች ከነሙሉ ትጥቃቸው ለጀግናው መከላከያ ሰራዊትም እጅ ሰጠዋል። አሁን ላይ በጎንደር አካባቢ የሚንቀሳቀሱ ታጣቂዎች የለም ቢባል ማጋነን አይሆንም። ታጣቂው ሰላምን መርጧል። የአማራ ህዝብንም ስቃይ ቢዘገይም ተረድቷል። ለአማራ ህዝብ ላሳያችሁት ክብርም እናመሰግናለን ብለው የመከላከያ ሰራዊቱ ምስጋና አቀርቦላቸዋል። በሌላ መረጃ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲስ አበባ ገቡ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከፌዴራል መንግስት ከፍተኛ የስራ ኃላፊዎች ጋር በወቅታዊና አጠቃላይ ጉዳዮች ላይ ለመምከር አዲስ አበባ ናቸው። ጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ባወጣው መረጃ መሰረት ፕሬዝዳንቱ ወደ አዲስ አበባ ያቀኑት ከክልሉ ሌሎች ባለስልጣናት ጋር ነው። ጀነራል ታደሰ በቡድናቸው በአዲስ አበባ ቆይታ ከፌዴራል መንግስት አካላት ጋር በጋራ በሚሰሩባቸው አጠቃላይ ጉዳዮች ላይ ይመክራሉ። ውይይትም እንደሚያደርግም ተጠቁሟል። ምንም እንኳን የውይይቱ ዝርዝር አጀንዳ በይፋ ባይ
ቢገለጽም የፕሪቶሪያው የሰላም ስምምነት አፈጻጸም ሂደት የተፈናቃዮችም መልሶ የማቋቋም ጉዳይ የዲሞሊዩሽን ሂደት የክልሉ በጀት እና የመልሶ ግንባታ ጉዳዮች ላይ እንደሚያተኩርም ይገለጻል። በፌዴራል መንግስትና በጊዜያዊ አስተዳደሩ መካከል የሚደረጉ ያሉ ተከታታይ ምክክሮች በሰሜኑ ሀገሪቱ ክፍል የሚገኘውን የሰላም ለማጠናከር በአፈጻጸም ሂደት በሚያደርጓቸው ተግዳሮቶች ላይ ንግግር ለማድረግ ችግሮቹን ለመፍታትም ወሳኝ ሚና እንደሚጫወትም ተዘግቧል። ውድ የቻናላችን ቤተሰቦች ለዛሬ ያዝነው መረጃ ይህን ይመስላል። በሌላ መረጃ እስክንገናኝ መልካም ቆይታ፣ መልካም ጊዜ። ሰላም ቆዩልኝ።